ለዚህ በዓል ያበቃን እግዚአብሔር ይክበር ይመስገን። እንኳን አይደለም በተወደደች በእመቤታችን በቅድስት ድንግል ማርያም ልደት ቀርቶ በመጥምቀ መለኮት ቅዱስ ዮሐንስም ተነግሮለታል። በመወለዱም ብዙዎች ምን ይላቸዋል? በመወለዱም ብዙዎች ደስ ይላቸዋል። አጥማቂው ወላጁ ለሆነች እናቱ ለሆነች ለተንከራተተች በእሷማ እንደምን ደስ አይለንም? እውነት አሰብ በመወለዷ ደስ ይለናል። አንድ ሰው እንኳን በመወለዱ ልደት ማክበርን የዓለም ልማድ ያደረገ ይህችን የመሰለች ለድህነታችን ምክንያት የሆነች ቅድስት ድንግል ማርያም ስለተወለደች አኩርፈን እንድንውል ይፈልጋሉ? አይደለም። እንዘምራለን፣ በዓል እናደርጋለን። ይህ በዓል ዛሬ የምናከብረው የእመቤታችን የቅድስት ድንግል ማርያም የልደት በዓል፣ ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲሱ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህንም ቀን ደስታ ይካፈላል። ይህ መቅደሱን የሰራበት ዕለት ነው። ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው። ስለዚህ እንዘምራለን ይላል። ለዚህ ነው ይህንን ዕለት የምናከብረው። ይህንን ዕለት ስናከብር አንዳንዶች እንደሚሉትና እንደሚያደርጉት እንደሱ አይደለም ቤተ ክርስቲያን የምታከብረው። ክርስቲያኖች ልክ እንደዚህ ነው የሚከበረው። ቤታችሁም ስትሄዱ ጸሎት ጸልያችሁ፣ እያንዳንዱ ትርጉምና ምስጢር አለው። ሰዓት ስለሌለኝ አልሄድበትም። የእመቤታችንን የቅድስት ድንግል ማርያምን በረከት ለማግኘት የምናከብረው በዓል ብቻ ነው። በሌላ የሚተረጉመው ሰይጣን ሊኖር ይችላል። እሱን ቀስ እያልን እያስተማር ማስተው ይገባል እንጂ በዓላችን መቅደሱ የታነጸበት በዓል ነው። የእግዚአብሔር ማደሪያ ዙፋን የተሰራበት በዓል ነው።